ሃሉ እንዴት ናችሁ? ሰላም ነው። አይ ቲንክ ስሜ ዮሐንስ ፀሐይ አይ ቲንክ ዋት ኤኒዌይስ አሁን የምነግራችሁ ትሬዲንግ ላይ እንደ አፈ ታሪክ ወይም ደግሞ የሆነ ትሬዲንግ እንዳንጀምር ያደረጉ ነገሮች ወይ ደግሞ እኔም እሰማቸው የነበሩና አሁንም ድረስ የሚነገሩ ነገሮችን 4 ነገሮችን የምነግራችሁ ይሆናል። ሶስተኛው ኢዝ ዘ ጄም። ብዙ ጊዜ በጣም የምትሰሙት ነገርና እንዳትጀምሩት የሆነ የሚያስፈራችሁ ወይ ደግሞ የሆነ እሱ ፖይንት ነው። ተከታተሉኝ። ኤኒዌይስ ወደ ቪዲዮችን ንግባ። ኦኬ አንደኛው 11 ነው። አንደኛው ፕሮፊታብል ትሬደር ምንም ብር ሉዝ አያደርጉም የሚል ነው። ይሆናላ የሆነ ያ ኤክስፔክቴሽን በቃል ላይ ነግሩን ይችላሉ፣ ግን ደግሞ ሶሻል ሚዲያ ላይ ስናያቸው ኤቭሪዋን የሚለቀው ይሄ ቀይ ሆኖ አይደለም። ኦልሞስት ኤቭሪዋን ሰማያዊ ነው። ያው ሜታ ትሬደር ላይ ሰማያዊ ማለት ደግሞ ዊን ነው ወይ ደግሞ ዊን ራን እያደረገ ነው እና እሱ ነገር በጣም የሆነ በጣም ፕሬዠር ይጥልብናል ምናምን ነገር ለመጀመር እኔም ራሱ ኢቨን ቲክቶክ ምናምን ዲሊት አድርገ የነበረው እንደሱ አይነት ነገር እያየው በጣም የሆነ ፕሮሰሴን እያበላሸውት ስለነበረ ለዛ ነበር ዲሊት ያደረኩት። እኔም ሪኮመንድ ማድረጋችሁ እሱ ነው እና የሆነ የፊልም ሲን አለ፣ እሱን የማገኘው ከሆነ አስገባላችኋለሁ። ከዚህ ሌሳ ልንማር የሚገባው ደግሞ ምንድነው ኮንሲስተንሲ ነው እንጂ ምን ያክል ሃው ኦፍን ዊ ዊን የሚለውን ነው እንጂ ፎከስ ማድረግ ያለብን ጀስት የሆነ ፐርፌክት ለመሞክር ከሆነ ነው ኢትስ ኢምፖሲብል። ኦኬ ሁለተኛው ደግሞ የሆነ ጂኒየስ መሆን አለባቸው። የሆነ ማትስ ፍሪክ ምናምን ነገር የሚባል አለ አይደለ? ጀስት ትሬዲንግ ለመጀመር ፒኤችዲ ሊኖራቸው አይገባም፣ ዶክትሬት ምናምን ሊኖራቸው ምንም አይገባም። የሆነ አንዳንድ ሰዎች ቻርታቸውን ስታዩት ምናምን ነገር መስመር 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 መስመር። እኔም አንዳንድ ጊዜ ቻርቴን ሳይሆን ዋት እኔ ራሱ ግራ ይገባኛል። በየሁሉም ታይም ፍሬም የሆነ መስመር አሰምርና ጀስት ግን አዲስ ሰው ሳየው ደግሞ ያንን ምንም ያውቀውስ ነገር ስለሌለ እኔም ሳየው እደነግጥ ስለነበረ ጀስት በጣም በቀላል ነገር ኢቨን ሰፖርት ሬዚስታንስ ደን በቃ የቱ ጋር ነው ሰፖርቱ የምንጠቀመው የቱ ጋር ሬዚስታንሱ የምንጠቀመው በቃ አለቀ። ምንም ያን ያክል ኮምፕሌክስ ነገር የለውም። ጀስት ዴዲኬትድ ሆነን ሞር እንደውም ቴክኒካሉን ከመማር እዛኛው ቪዲዮ ላይ ብዬውም እንደነበረው ሞር ሳይኮሎጂካል ኤንድ መኒ ማኔጅመንቱ ኢዝ ዲፊካልት። ስለዚህ ፎከስ የሆነ ሲምፕል ነው። ይህን ያክል አክብዳችሁ እንድታይታለም ሲምፕል ነው፣ ግን ደግሞ የሆነ የኛን እንትን ይፈልጋል። ስለዚህ ያን ያክል ልጀምረው የምችል አይደለም ምናምን የሚያስብል አይደለም። ዩ ካን ዱ ዳት ኦኬ። ዩ ሰርድ ዋን ያው ሶስተኛ ያልኳችሁ አለ፣ ግን ደግሞ ሶስተኛውን ከሰማችሁ በኋላ እንዳዘጉት ምን መሰላችሁ? ትልቅ ብር ያስፈልጋችኋል ትሬዲንግ ለመጀመር የሆነ ሂውጅ ካፒታል ያስፈልጋችኋል የሚሉ ሰዎች አሉ። ኢቨን ማይ ፍሬንድ ሴይስ ዳት። ግን ደግሞ እኔ የሚያስፈልጋቸው የማስበው ኖሌጅ ነው። ኖሌጅ ማለት ጀስት ቅድም እንዳልኩት ዶክትሬት ፒኤችዲ ምናምን ሳይሆን ጀስት ግን ቻርቶቹ እንዴት ነው ሊንቀሳቀሱ የሚችሉት ብሎ አንቲስፔት ለማድረግ መሞከር ብቻ የቻርት እውቀት ለማለት ፈልጌ ነው። እዛ ላይ ያላችሁ ስትራቴጂያችሁ እና ብቻ ቻርት አካባቢ ያላችሁ እውቀት እና ኮንሲስተንሲያችሁ ኢትስ ኢነፍ። አሌክስ ጂን አይ ቲንክ ታውቁታላችሁ። ይህን ቪዲዮ የሚያየው ሰው ኦልሞስት ለትሬዲንግ እንትን ያውቃል። ካላወቃችሁትን ደግሞ ሰርች ማድረግ ትችላላችሁ። ከ100 ዩኤስዲ ነው ወደ 1 ሚሊዮን ዩኤስዲ የቀየረው በስንት በ3 ወር ነው በምናምን ነገር እና ጀስት ኮንሲስተንት ስኪል እንዳለው ያውቃል። ከዛም በኋላ ፍሊፕ አደረገው። የእሱ $100 እንግዲህ ወደኛ ጋር ሲመጣ 1 ሚሊዮን ሆኖ አይደለም ወደ 100 ሚሊዮን ምናምን የቀየረው። ስለዚህ ዋናው ሜይን ቲንግ ፎከስ ማድረግ ያለባችሁ ደግሞ ስኪል ላይ ነው። ብር አያስፈልግም ሳይሆን ብር ያስፈልጋል። ግን ደግሞ ኢቨን ኤክሰነስ ላይ አሁን አይ ቲንክ $10 እኔ ተጠቅሜያቸው አላውቅም፣ ግን $10 በታች ዲፖዚት ተጀመረ መሰለኝ። ግን $10 ወዝ ደ ሚኒመም እኔ ኤክሰነስ የምጠቀም ጊዜ። በሰከንድ ዋን ኢዝ ፕሮፈር መጠቀም ትችላላችሁ። ፕሮፈር መጠቀማችሁ ያው ብዙ ሳይድ ኢፌክቶች አሉ፣ ግን ደግሞ እኛ ስኪሉም ካለን ካፒታላይዝ ልናደርገው የምንችለው የሆነ ፖቴንሻል አለ ፕሮፌርም ላይ። ስለዚህ እነዚህን ተጠቅመን ራሳችን ማስተካከል እንችላለን። አም ስቲል ኦን ደ ጆርኒ ኦኬ። የሆነ ሆኛ አይደለም ማወራው። ኤኒዌይስ ተጠቀሙበት። አራተኛው እና የመጨረሻው ደግሞ ኦቨርናይት ሀብታም ትሆናላችሁ ወይ ደግሞ በጣም በፍጥነት በወር ውስጥ በሳምንት ውስጥ ምናምን ሀብታም ትሆናላችሁ ምናምን የሚለ ሳክስ አለ እና እኔ እሱን ሳክስ ነው የምለው፣ ወይ ደግሞ ድሪም ሴሊንግ ነው። ድሪም ሴል እያደረጉላችሁ እነዛ ሰዎች ወይ ሲግናል ሊሸጡላችሁ ይፈልገዋል፣ ወይ ኮርስ ሊሸጡላችሁ ይፈልገዋል፣ ወይ ሰምቲንግ ኤልስ እብላችሁን መስማት ያለባችሁ እንደዚህ ነገር ሲወራ ማለት ሎተሪ አይደለም። ጀስት ባይ ስላልከው የሆነ ታይም ሊወጣል ይችላል፣ ግን ሃው ኮንሲስተንትሊ እንዴት አደርገዋለሁ የሚለውን ጥያቄ መሆን ያለበት እንጂ ጀስት የሆነ ታይም ላይ ባይ ስለሆንኩ ወይንስ ሴል። እሺ እስኪ ሳንቲም ወርውራችሁ
ምን ያክል ጊዜ አንበሳ ሲሆን ባይ ሰው ሲሆን ደግሞ ሴል ብላችሁ ምን ያክል ጊዜ ኮንሲስተንት ያለው ዊል ሊኖራችሁ ይችላል። ራንደምሊ እንደዛ ነው። ጀስት ኤጃችን የሚጠቅመን ለዚህ ነው። ስለዚህ ኮንሲስተንት ሞር ለመሆን መሞከር አለብን ማለት እና ምን ይጠይቃል መሰላችሁ? ፔሽንስ፣ ኮንሲስተንት ለርኒንግ። እነዚህ አራቱ ትሬዲንግ እንዳንጀምር ያደረጉ ወይ ደግሞ እንዳትጀምሩ ሊያደርጓችሁ የሚችሉ አፈ ታሪክን በላችሁ አይደለ? ጀስት ሚዝ ናቸው አላ እንዳትጀምሩ የሚፈልግ ሰው የሚነግራችሁ ነገሮች ወይ ደግሞ ጀስት አላቅም እንደዛ አይነት ነገሮች ብቻ ናቸው። እስካሁን ድረስ ስላዳመጣችሁ ታመሰግናለሁ። አይሆፕ ጠቅማችሁ ብዬ አስባለሁ። ከጠቀማችሁ ኮመንት ላይ የጠቀማችሁን ፖይንት ወይ ደግሞ እናንተም ራሱ እንደዛ ነው ብላችሁ የምታስቡትን ፖይንት ኮመንት ላይ አሳውቁኝ። ቀጣይ ላይ ሪያክት ማድረግ ይሆናል። አንዳንድ ትሬዲንግ ቪዲዮዎች ላይ ሪያክት ማድረግ ይሆናል። ሰብስክራይብ፣ ላይክ ኤንድ ኮመንት ላይ ኢንጌጅመንት ያው እንትን በሉ። ኤኒዌይስ ቻው፣ ሃቭ ናይስ። መቼ እንደምለቁ አላውቅም። ሃቭ ናይስ የሆን ነገር ቻው።